ይሄ የምትመለከቱት እንግዲህ አባይነሽ ፋርም ከጀርባ ያለን ጋርደናችን ላይ ያለ ለሳይሌጅ በቆሎ የምናመርትበት ጥንቅቅ ያለች 2 ሄክታር መሬት ናት። እንዴት ነው የምናለማው? የላሞቻችንን ዌስት ወይም ማኒውሪያቸውን አድርቀን እንደ ኮምፖስት ሰርተን በዚህ መልኩ እየበተንንና በናቹራል በሆነ መልኩ በቆሎ እያመረትን ያለ ነው። በአመት 2 ነው የምናመርተው። እንግዲህ አሁን በሬን ፊድ በሚባለው ወይም ደግሞ በተፈጥሮ ዝናብ ባለው እርጥበት ከመጋቢት 2 ጀምሮ ምንዘራ ይሆናል። ይሄንን ሐምሌ አካባቢ ላይ አጋማሽ ላይ ሳይሌጅ ሰርተን ድጋሚ በቆሎ ምንዘራበት ይሆናል። በአመት 2 ምናመርትበት እንግዲህ በጣም ቆንጆ ጋርደን በራሳችን አርቲፊሻል ነገር ሳንጠቀም ቆንጆ የሳይሌጅ በቆሎ ምናመርትበት ቦታ ነው። እሺ ይሄ የምታዩት 2 ሄክታር መሬት ነው። አምና ዘርተን ከ2 ሄክታር 72000 ኪሎ ግራም ወይም ደግሞ 72 ቶን አግኝተናል። የዘራ ነው የዘራ አይነት ደግሞ 661 ይባላል። በዚያ ልክ በአመት 2 ጊዜ ተጠቅመናልና ዘንድሮ ደግሞ ያንን ታሳቢ በማድረግ ማኒውሩን አምጥተን በትነነዋል። ያው መስመር አዘጋጅተናል። ነገ ጀምሮ ወደ ዘር እንገባለን ማለት ነው። ዌስት ማኔጅመንትን በተመለከተ እንግዲህ የተለያዩ ቪዲዮዎችን ሰርተናል። አሁን ደግሞ ለየት ባለ መልኩ የምናሳያችሁ ይሄንን በደረቁ የላሞችን ማኒውር ኮምፖስት በመስራት በዚህ መልኩ ያለንን 2 ሄክታር መሬት እንግዲህ እንዴት እንደምናለማና ትልቅ ባዮማስ 36000 ኪሎ ግራም በሄክታር ወይም ደግሞ 36 ቶን የበቆሎ ሳይሌጅ ነው ላስት ይር ያገኘ ነው። በጣም ቆንጆ የሚባል ነው። እንግዲህ በራሳችን ማኔጅ አድርገን ምንም አይነት ጸረ አረምና ምንም አይነት አርቲፊሻል ማዳበሪያ ሳንጠቀም ለምን ማኔጀብል ስለሆነ መሬቱ ወይም ደግሞ 2 ሄክታር በጣም ለማረምም ዌስቱንም ማኔጅ ለማድረግ ቀለል ስለሚለም ማለት ነው። በጣም በልክ ስላልሆነ በዚህ መልኩ ነው የተጠቀምነው። ቴንክ ዩ